ስጋዬ ተመችቶ ነፍሴ ከምትገዛ እረፍ ልበል ካንተ ልስማማና እረፍ ልበል። ሰላም የተወደዳችሁ የጌታ ቤተሰቦች ሁላችሁም በያላችሁበት የጌታ ሰላምና ጸጋ ይብዛላችሁ። መጋቢ የትምጌታ እባላለሁኝ። በኢትዮጵያ ገነት ቤተክርስቲያን ብሔራዊ ጽሕፈት ቤት ውስጥ አገለግላለሁኝ። ዛሬ ደግሞ ከእናንተ ጋር የጌታን ቃል ለመከፋፈል እድሉን ስላገኘው በጣም ደስተኛ ነኝ። እንግዲህ ዛሬን ጨምሮ በሚቀጥሉት 4 ሳምንታት የጸጋ ስጦታዎች በሚል ርዕስ ከኔ ጋር አብረን የጌታን ቃል እንከፋፈላለን ማለት ነው። እንግዲህ በዚህ የጸጋ ስጦታዎች ጉዳይ ላይ በየዘመናቱ የሚነሱ የተለያዩ አይነት ሐሳቦች አሉ። ነገር ግን ዛሬም ለቤተ ክርስቲያን በጣም አስፈላጊ የሆነ ትምህርት ነው። ይህንን ትምህርት የምትከታተሉ ሰዎች የተለያዩ መሰረታዊ ሐሳቦችን ስለማነሳ ማስታወሻ ይዛችሁ ትምህርቱን እንድትከታተሉ ላበረታታችሁ እወዳለሁኝ። አብረን የጌታን ቃል እንድንከፋፈል በጸሎት እንጀምር። የዘላለም አባት እግዚአብሔር ሆይ ስለዚህ ጊዜና ሰዓት እናመሰግንሃለን። ማደሪያዎች ይባረኩ። እግዚአብሔር ሆይ በዚህ ጊዜ ውስጥ ስለ ጸጋ ስጦታ እንነጋገራለን። አንተ ደግሞ በዚህ እንድትናገረን የሚያስፈልገንን ነገር እንድትሰጠን በጌታ በኢየሱስ ስም እጸልያለሁ። ጀምረን እስክንጨርስ ድረስ መንፈስህ እንዲቆጣጠረን እግዚአብሔር ሆይ የልብህን ሐሳብ ለልባችን እንድትናገረን ጊዜውን ሁሉን ለታመኑ እጆች አሳልፈን እንሰጣለን። እኔ ባሪያህንም አግዘኝ በጌታ በኢየሱስ ስም ስትል ስማን። አሜን። እንግዲህ የጸጋ ስጦታዎችን በተመለከተ ጠቅለል ያሉ እና መሰረታዊ ሐሳቦችን በሚኖሩን ጊዜዎች የምናነሳ ይሆናል። የጸጋ ስጦታዎች ላይ የተለያየ ሐሳብ ቢኖርም መጽሐፍ ቅዱሳዊ ሆኖን ሐሳብ ግን ለመረዳት በተለይ ደግሞ እንደሚታወቀው የአዲስ ኪዳን መጽሐፍ በግሪክ ቋንቋ ተጽፏልና አንዳንድ መሰረታዊ የቃላት ፍቺዎችን መረዳት አስፈላጊ ነው። በዚህ ጊዜ ውስጥ እንግዲህ የጸጋ ስጦታ የሚለውን ሐሳብ ስንፈታው ጸጋና ስጦታ የሚሉ ሐሳቦችን እናገኛለን። እስቲ ሁለቱን ቃላት መጀመሪያ እንፍታቸው። የመጀመሪያው ነገር ጸጋ የሚለው ቃል ካሪስ የሚለውን የግሪክ ቃል ሲሆን የጸጋ ስጦታ ማለት በነፃ ወይም ደግሞ የሰው ችሎታ ላይ ፍላጎት ላይ ያልተመሰረተ ሰጪውን ብቻ የሚመጥን ተቀባዩን ግን የማይመጥን ስጦታ ማለት ነው። ተቀባዩን አይመጥንም፣ ሰጪውን ብቻ የሚመጥን ስጦታ ማለት ነው። ስለዚህ ካሪስ ብለን ስንል ወይም ጸጋ ብለን ስንል በእግዚአብሔር ችሮታ ላይ ብቻ የተመሰረተ ስጦታ ማለት ነው። ሁለተኛው ቃል ደግሞ የጸጋ ስጦታ የሚለውን ቃል ብቻ ለመረዳት ካሪስማታ የሚለውን የግሪክ ቃል መረዳት ያስፈልጋል። ካሪስ ከሚለው የወጣ ሲሆን ካሪስ የሚለው ሲንጉላር የሆነውን ሐሳብ የሚያሳይ ሲሆን ካሪስማታ የሚለው ፕሉራል የሆነውን ብዝሃ ቁጥርን የሚያሳይ ቃል ነው ማለት ነው። እንግዲህ ካሪስማታ ብለን ስንል የጸጋ ስጦታዎች ወይም መንፈሳዊ ስጦታዎች የሚለውን ትርጉም የሚይዙ ይሆናል። ካሪስማታ ማለት የጸጋ ስጦታ ግን ከመለኮት ስጦታ የሚመነጭ የሚለውን ትርጉም ይይዛል። እነዚህም ሁለቱን ትርጉሞች ማየታችን የሚጠቅመን መንፈሳዊ ስጦታ የሚለው ሐሳብ ምንድን ነው የሚለውን ቃሉን በቀጥታ ተርጉመን እንድንረዳ ያደርገናል። ነገር ግን ይሄ ካሪስማታ የሚለውን ሐሳብ ስንረዳ ማወቅ ያለብን ነገር አለ። እሱም የጸጋ ስጦታ ሲባል በክርስቲያን ሕይወት ውስጥ በገንዘብ የማይገዛ የሚለውን ሐሳብ ያሳየናል። እንደገና ደግሞ በስራ የማይገኝ የሰው ልጆች የጥረት ውጤት ያልሆነ በእግዚአብሔር ነፃ የጸጋ ስጦታ ላይ ብቻ የሚመሰረትና ከእግዚአብሔር የሚታደል መንፈሳዊ ስጦታ ማለት ነው። ይህንን ለመረዳት ካሪስማታ የሚለውን ወይም መንፈሳዊ ስጦታ የሚለውን ለመረዳት 4 የግሪክ ቃላቶችን ስንፈታ ሙሉን ምስል እናገኛለን። የጸጋ ስጦታ የሚለውን ማለት ነው። የመጀመሪያው መፍታት ያለብን ቃል ኒውማቲካ የሚል ቃል ነው። ኒውማቲካ በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 1 ላይ መንፈሳዊ ስጦታ ተብሎ የተተረጎመው የግሪክ ቃል ነው።
ኒውማቲካ ማለት መንፈሳዊ ስጦታ ማለት ሲሆን ምን ማለት ነው? በሌላ አባባል ቁሳዊ ያልሆነ ስጦታ። ለምሳሌ በምንም አይነት ሁኔታ መኪናን፣ ቤትን፣ ሀብት ንብረትን የጸጋ ስጦታ አንለውም ማለት ነው። ስለዚህ የጸጋ ስጦታ ብለን የምንለው መንፈሳዊ የሆነ ስጦታ ነው። ስለዚህ ኒውማቲካ የሚለው ሐሳብ በፍጹም ቁሳዊ ያልሆነ ወይም ደግሞ በሆነ በስጦታ መልክ አሽገነው የሚዳሰስ ነገር ያልሆነ ግን መንፈሳዊ የሆነ ስጦታ የሚለውን የሚተረጉምልን ስለሆነ ኒውማቲካ የሚለውን ቃል ማየት ወሳኝ ነው። ሁለተኛው ቃል ደግሞ ዳይኮኒያ የሚል የግሪክ ቃል ነው። ዳይኮኒያ ማለት አገልጋይ የሚል ትርጉም ያለው ነው። በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 5 ላይ አገልጋይ ተብሎ ተተርጉሟል። በዚህ ቦታ ላይ እንግዲህ ዲያኮኒያ የሚለውን ቃል ማየት ያለብን የጸጋ ስጦታዎች የሚሰጡት ለአገልግሎት ነው። ስለዚህ ሲሰጥ እንድናገለግል ነው ማለት ነው። አንዳንድ ጊዜ በተለያየ ምክንያት ስጦታዎች ይሰጡናል፣ ግን ሳናገለግልባቸው እንቀሩና በተለያየ መንገድ ሲዳፈኑ እናገኛቸዋለን፣ ወይም አክቲቭሊ በሕይወታችን ውስጥ ሳይሰሩ ሲቀሩ እናያለን። ነገር ግን በዚህ ውስጥ ይህንን ትምህርት የምትከታተሉ ሰዎች እግዚአብሔር በሕይወታችሁ ምንም አይነት ጸጋ ስጦታ ሰጥቷችሁ ከሆነ እንደሚታወቀው አዲስ ኪዳን የካህናት መንግስት ስለሆነች ያለ ስጦታ በቤተ ክርስቲያን ውስጥ ያለ አንድም ግለሰብ የለም። ስጦታው ይለያያል እንጂ እያንዳንዱ ሰው ግን ስጦታ የተቀበለ ነው። መንፈሳዊ ስጦታ ወይም የጸጋ ስጦታ የሚባለውን ስፒሪቹዋል ጊፍቶችን ተቀብለናል ማለት ነው። ስለዚህ እንደዚህ ያለ ስጦታ እንደተቀበልን እርግጠኛ የሆንን ሰዎች ማገልገል ይጠበቅብናል ማለት ነው። ስጦታው የተሰጠው ዳይኮኒያ ወይም ደግሞ ማገልገል እንዲሆን ነው ማለት ነው። ስለዚህ ምን ማለት ነው? ማገልገል ሲባል ለግል ጥቅማችን፣ ለግል ፍላጎታችን ሳይሆን ሌሎችን ከመድረስ አንጻር፣ ሌሎችን ከማነጽ አንጻር የተሰጠ ስጦታ ነው። ሶስተኛ ደግሞ መተርጎም ያለብን ኢኔርጌማ የሚል የግሪክን ቃል ነው። ምን ማለት ነው? ኢኔርጌማ ማለት የሰዎች ፖቴንሻል ያልሆነ ነገር ግን የመለኮት አቅም ወይም ደግሞ መለኮታዊ የሆነ ጉልበት አሰራር በሰዎች ውስጥ መገለጥ ማለት ነው። ኢኔርጌማ ማለት መገኘት፣ የእግዚአብሔር መንፈስ አሰራር ችሎታው በእኛ ውስጥ መገኘቱ ማለት ነው። ስለዚህ ማንኛውም ሰው ስጦታ፣ መንፈሳዊ ስጦታ ተቀበለ ስንል እያልን ያለነው ከሱ አቅምና ችሎታ በላይ የሆነ በትምህርቱ ሊያመጣው የማይችለው፣ በእውቀቱ ሊያመጣው የማይችለው መለኮታዊ አሰራር በሰውየው ሕይወት ውስጥ እየተገለጠ ነው ማለታችን ነው። ስለዚህ የመለኮት አሰራር በሰው ልጆች ሕይወት ውስጥ መገለጥ ማለት ነው። ኢኔርጌማ የሚለው ቃል ይህንን ያሳየናል። በአንደኛ ቆሮንቶስ ምዕራፍ 12 ቁጥር 6 ላይ ሄደን ስናይ ኢኔርጌማን ቀጥተኛ ትርጉም ወደ አማርኛ ተተርጉሞ እናገኘዋለን። ስለዚህ የጸጋ ስጦታዎችን እግዚአብሔር ሲሰጥ በአገልጋዩ ሕይወት ሲያመጣ እንድናገለግልና እንድናገለግል ነው ማለት ነው። በምንም ሁኔታ ለተለያየ ፕራይድ፣ ለተለያየ መኩሪያ እንዲሆን አልተሰጠም ስጦታ ማለት ነው። ስጦታዎች እንደምታውቁት በሰዎች ሕይወት በሚገለጡ ጊዜ የሰዎችን ትኩረት ይስባል። አይኖች ሁሉ ወደኛ መምጣት ይጀምራሉ። የዛኔ በጣም ጥንቃቄ ማድረግ ያስፈልጋል። የተሰጠን እንድናገለግልበት ነው። በፍጹም ለግል ጥቅማችን የሆነ ነገር ለማካበት በፍጹም ስጦታዎች ስላልተሰጡ፣ ስጦታዎች የተሰጡበትን ምክንያት ወረድ ብለን ስለምናይ የቃላት ትርጉም ላይ ትኩረት ላደርግ። አራተኛና የመጨረሻው በዚህ ትምህርታችን ውስጥ እንድንተረጉመው የሚያስፈልገው ዶሪያ፣ ይህንን ቃል ማየት ያስፈልጋል። ኤፌሶን ምዕራፍ 4 ላይ ኢየሱስ ክርስቶስ ወደ ሰማይ ካረገ በኋላ ምርኮንም ማረከ፣ ለቤተ ክርስቲያንም ስጦታን ሰጠ ተብሎ የተጻፈበት ሁኔታ አለ። በክርስቶስ ኢየሱስ ከሞት መነሳት ምክንያት ለቤተ ክርስቲያን የተሰጠ ስጦታ የሚለውን ትርጉም የሚይዝ ይሆናል ማለት ነው። ስለዚህ ዶሪያ የሚለውን ቃል በኤፌሶን 4 ከ7 እስከ 8 ባለው ሁኔታ ውስጥ አምስቱ በተለምዶ አምስቱ ፋይቭ ኦፊስስ ብለን የምንጠራቸውን የሚገልጥበትና ሰዎቹ ራሳቸው አንዳንዶችን ነቢያት፣ አንዳንዶቹን ሐዋርያት፣ አንዳንዶችን አስተማሪ፣ መጋቢና ወንጌላዊ
ሰጠ የሚለውን ትርጉም የያዘ ነው ማለት ነው። እንግዲህ እነዚህን ቃላቶችን ስንተረጉም በቀጥታ የጸጋ ስጦታ ምን ይመስላል የሚለውን ፍሬሙን እንዲያገኝ ወይም ቅርጽ እንዲኖረው ያደርግልናል ማለት ነው። አሁን ወደ ሁለተኛው ነጥቤ እሄዳለሁኝ። ወደ ሁለተኛ ነጥቤ በሚሄድበት ጊዜ ግን በጣም ብዙ ጊዜ ምንድነው የምናደርገው? የጸጋ ስጦታዎችን እንቀበልና ብዙ ጊዜ የጸጋ ስጦታን ከምንጠቀምበት መንገድ ጋር እናያይዘዋለን። እውነት ነው፣ መንገዶቹ የተገለጡ ናቸው በመጽሐፍ ቅዱስ። ነገር ግን የጸጋ ስጦታ ለምን እንደተሰጠ በግልጽ ማወቅ ግን አስፈላጊ ነው። እስቲ የጸጋ ስጦታዎች ለምን ተሰጡ በሚለው እዚህ ጋር የተጠቀሱ በርካታ ነጥቦች አሉ። መሰረታዊ ነጥቦችን ግን 4 ወይም 5 ነጥቦችን አንስተን እንመልከት። ለምትጽፉ ሰዎች የጸጋ ስጦታ የተሰጠበት ምክንያት የመጀመሪያው ቤተ ክርስቲያንን ለማነጽ ነው። ቤተ ክርስቲያንን ለማነጽ ነው የተሰጠው። አካሉን ለማነጽ ራሱ ሰጠ እንጂ በፍጹም ቅድም እንደተነጋገርነው የሆነ አይነት ትኩረት ለማምጣት ወይም ደግሞ ጸጋው የተቀበለውን ሰውዬ ለማበልጠግ የተሰጠ ስጦታ የለም ማለት ነው። መጽሐፍ ቅዱስ እንደሚነግረን ስጦታ የተሰጠው ቤተ ክርስቲያንን ለማነጽ ነው ማለት ነው። አንደኛ ቆሮንቶስ 12 ምዕራፍ 14 ቁጥር 12 ላይ ሄደን ስናይ የጸጋ ስጦታዎች ዋነኛ ግብ ቤተ ክርስቲያንን በሙላት በእውቀት በእምነት እንድታድግ ማድረግ እንደሆነ እናገኛለን ማለት ነው። ስለዚህ የሰዎችን ሕይወት ከማነጽ አንጻር በጣም ብዙ ጊዜ ትኩረት የምናደርገው የጸጋ ስጦታ የተሰጠበትን ምክንያት ሳትናረገውና ሰዎችን ከማነቃቃት አንጻር በጣም ትኩረት እናደርግበታለን። እውነት ነው፣ ማነቃቃት፣ ጉባኤውን፣ ሰውን ማነቃቃት፣ አማኙን ማነቃቃት የማነጽ አንዱ አካል ነው እንጂ ሁሉ ነገር አይደለም። ስለዚህ አንዳንድ ጊዜ በማስተማር ሰዎች ቁጭ ብለው እንዲማሩ በማድረግ የጸጋ ስጦታዎች ደግሞ በቤተ ክርስቲያን ውስጥ እንዲገለጡ በማድረግ ድርሻችንንና ኃላፊነታችንን መወጣት መቻል አለብን ማለት ነው። ስለዚህ ስጦታዎች አማኞችን በማነጽ አስተሳሰብንና በስህተት ትምህርት እንዳይወሰዱ ይልቁንም በክርስቶስ አካል ውስጥ እንዲበስሉ ማድረግ ነው። ማነጽ ማለት የበሰለ ክርስቲያናዊ ሕይወት እንዲኖራቸው መጽሐፍ ቅዱስን የምንረዳበት መንገድ የተሻለ እንዲሆን በስነ ስርዓት መጀመሪያ የተላለፈው መልእክት ምን ማለት እንደሆነ መረዳት የሚችሉበትን ሁኔታ የምንፈጥርበት ነው ማለት ነው። ስለዚህ ስጦታው በቀዳሚነት ሲሰጥ የተሰጠው ለቤተ ክርስቲያን ነው። ሲሰጥ ደግሞ ቤተ ክርስቲያንን ለማነጽ የተሰጠ ነው ማለት ነው። ስለዚህ ካላነጸ የትኛውም ስጦታ ቤተ ክርስቲያኑን ካላነጸ፣ ሙሽሪትን ለሙሽራው ካላዘጋጀ፣ ቤተ ክርስቲያን የሚገባትን ሕይወት እንድትኖር ካላነቃቃ ስጦታው ለተሰጠበት ዓላማ እየዋለ አይደለም ማለት ነው። የመጀመሪያው በርካታ ሐሳቦች ስላሉ ፈጠን እያልኩ ነግራለሁ። የመጀመሪያው ቤተ ክርስቲያንን ለማነጽ ነው። ሁለተኛው ደግሞ የተሰጠው ለጋራ ጥቅም ነው። በየትኛውም ሁኔታ ቀድሜም እንደተናገርኩት በየትኛውም ሁኔታ ግለሰቦች ራሳቸውን እንዲጠቀሙ የተሰጠ አንድም አይነት ነገር የለም። የትኛውም ስጦታ የተሰጠው ግለሰቡ ራሱን እንዲጠቅም ሳይሆን ሌላውን አካል እንዲጠቅም ነው ማለት ነው። በአንደኛ ቆሮንቶስ 12 ላይ ሄደን ማየትኛ ነገር ግን መንፈስ ቅዱስ መግለጥ ለእያንዳንዱ ለጥቅሙ ይሰጠዋል ነው የሚለው። ለእያንዳንዱ ስለዚህ ለጥቅሙ ለአካሉ ጥቅም ይሰጠዋል ማለት ነው። ስለዚህ አካሉን ለመጥቀም ይሰጣል እንጂ ወይ ዲግሪ ሰርተን ወይ ማስተርስ ሰርተን ስጦታውን የግላችን ማድረግ አንችልም። ብዙ ዕውቀት በማካበት ስጦታው የራሳችን ወይም ደግሞ የስጦታው ባለቤትነት ወደኛ እንዲዞርና የኛ እንዲሆን ማድረግ አንችልም። የስጦታው ሰጪ ራሱ እግዚአብሔር ነው፣ ባለቤቱም ራሱ ነው። ባለቤትነቱ እንደገና የማይለዋወጥ ባለቤትነት ነው። አንዳንድ ጊዜ ለምሳሌ ህንፃ ብንሰራ የህንፃው ባለቤት እኔ ሊሆን ይችላል። በጊዜ ሂደት ግን የዛ ህንፃ ባለቤትነት እኔ ብሸጠው ባለቤትነቱ ይቀየራል። የስጦታ ግን የጸጋ ስጦታዎች ባለቤትነት ግን
በምንም አይነት ሁኔታ የሚለዋወጥ የሚቀያየር አይደለም። የማይለዋወጥ ባለቤት ነው ያለው የጸጋ ስጦታ። ስለዚህ የተሰጠው ለጋራ ጥቅም ነው ማለት ነው። ለምሳሌ መጽሐፍ ቅዱስ አንደኛ ቆሮንቶስ ምዕራፍ 12 ከ21 እስከ 25 ስለ አካል ስለ ብልት ሲናገር የሚናገራቸው ነገሮች አሉ። ስለዚህ አይን አስፈላጊ እንደሆነ ሌላው አካል አይንን አታስፈልገኝም እንደማይለው፣ ጆሮ አስፈላጊ እንደሆነ፣ አይምሮ አስፈላጊ እንደሆነ፣ እግር አስፈላጊ እንደሆነ ይናገራል። ስለዚህ እያንዳንዱ የሚኖረው ለጋራ ጥቅም ነው። አሁን ለምሳሌ አይምሮ እግርን አታስፈልገኝም ቢለው ይላል መጽሐፉ፣ መሄድ ከየት ይመጣ ነበር? መራመድ አይኖርም ነበር። አይንን አታስፈልገኝም ቢለው ማየት ከየትም አይመጣም ነበር። በአዲስ ኪዳን ቤተ ክርስቲያን ውስጥ የጸጋ ስጦታ ሁላችንም እንደተቀበል የማያስፈልግ አካል የለም ማለት ነው። ምናልባት እድል አግኝተን መድረኩን ይዘን የምንሰብክ ትንቢትን የምንናገር አጋንንትን የመለየት ጸጋ የተሰጠን ሰዎች ብንኖር ከሌሎች የተሻልንና የምንበልጥ ስለሆነ አይደለም። የጸጋ ስጦታ ለሁሉም ተሰጥቷል። ስለዚህ ሁሉም በአዲስ ኪዳን ቤተ ክርስቲያን ውስጥ አስፈላጊዎች ነን። የማያስፈልግ አንድም አካል የለም። አንዳንድ አካሎቻችንን መኖራቸውን እንኳን አስበን አናውቅም። ነገር ግን ለመኖራችን በጣም አስፈላጊዎች ይሆናሉ። መጽሐፍ ቅዱስ ላይ አዶኒ ቤዜቅ የሚባል አንድ ንጉሥ ነበር የምታስታውሱት። እሱ ንጉሥ ነገስታትን እየያዘ አውራ ጣታቸውን ይቆርጥ ነበር ይላል። አውራ ጣትን የሚቆርጥበት ትልቁ ምክንያት ምንድን ነው? ሮጠውን ማምለጥ እንዳይችሉ፣ እንደገና ደግሞ ኃያል መሆኑን ለማሳየት ነው። አውራ ጣት የሚገርማችሁ ሚዛናችንን እንድንጠብቅ ይረዳናል። አውራ ጣት ሁሉ ነገር አይደለም። ለኔ ካሉት ብልቶቼ ውስጥ አንዱ ነው። ነገር ግን ሚዛንን ለመጠበቅ የራሱ ድርሻ አለው። እያንዳንዱ አማኝ፣ እያንዳንዱ ክርስቲያን በተሰጠው ጸጋ ሲቆም ያስፈልጋል። ሚዛን የሚጠብቀው ነገር አለ ማለት ነው። ሌላው ደግሞ ቅዱሳንን ለአገልግሎት ሥራ ማዘጋጀት ነው። ቅዱሳንን አካሉን ለአገልግሎት ሥራ ማዘጋጀት ታላቁን ተልእኮ ከግብ ከማድረስ አንጻር ለዛ ነገር የሚያዘጋጅ የሚያበረታታ እንደሆነ መጽሐፍ ቅዱስ ይነግረናል። ለምሳሌ በኤፌሶን 4 ላይ ስለ ሐዋርያት፣ ስለ ነቢያት ሲናገር፣ ስለ ወንጌላውያን እረኞች፣ አስተማሪዎች ሲናገር የነዚህን አገልጋዮች የነዚህን ኦፊሶች ኃላፊነት በምንመለከትበት ጊዜ ለአገልግሎት ሰዎችን የማብቃት ኃላፊነት እንዳለባቸው እናያለን። በማስተማር ማብቃት፣ በተግባር በማሳየት ማብቃት፣ ኢንካሬጅ በማድረግ በማበረታታት። ስለዚህ የማብቃት ኃላፊነት ላይ ያሳየናል ማለት ነው ኃላፊነቱ እንዳለብን። ስለዚህ አግላ ኢኩፕ ለማድረግ ለመጠበቅ እንደሆነ ከዚህ መማር እንችላለን። እንግዲህ ኤፌሶን 4:12 ቅዱሳን የአገልግሎት ሥራ ለማከናወን የክርስቶስ አካል እንዲታነጽ ስጦታ ስለመሰጠቱ ይናገራል። ስለዚህ ለአገልግሎቱ ሌሎችን ማበረታታት፣ እኛ ብቻ አገልጋይ ሆነን የምንኖርበት ሳይሆን አካሉ ሙሉ አገልጋይ ወደሚሆንበት ደረጃ ሌሎችን የምናመጣበት ነው ማለት ነው ስጦታው። ሃሌሉያ። ስለዚህ ስጦታ የተቀበልን ሰዎች በዙሪያችን ያሉ ሰዎችን የማብቃት ሥራ እየሰራን ነው ወይ፣ ሰዎች ወደ አገልግሎት እየመጡ ነው ወይ የሚለውን ማየት በጣም አስፈላጊ ነው። እንግዲህ በርካታ ሐሳቦችን ማንሳት እንችላለን። ለምሳሌ የወንጌል እውነተኛነትን ለማረጋገጥ የእግዚአብሔርን መንግሥት ለማስፋፋት ስጦታ ስለመሰጠቱ መጽሐፍ ቅዱስ ይነግረናል። ሐዋርያት ሥራ መጽሐፍ እንደሚያሳየው መንፈስ ቅዱስ በስጦታዎች ሲገለጥ ሌሎች ሰዎች ይመለከቱና ያምኑ እንደነበረ፣ ወንጌል እውነተኛ እንደሆነ ምስክርነት ይሆንላቸው እንደነበር ለሕይወታቸው እንመለከታለን። ሐዋርያት ሥራ 4 ከ30 እስከ 31 ያለውን ሄደን ማየት እንችላለን። የተለያዩ ሐሳቦች አሉ። ነገር ግን አንድ ሐሳብ ሳንዘል ማለፍ ያለብንና የስጦታ ዋና ዓላማ ምንድን ነው ካላችሁ ለእግዚአብሔር ክብር ማምጣት ነው። ስለዚህ የትኛውም ስጦታ ተገልጦ ለእግዚአብሔር ክብር የማያመጣ ከሆነ ስጦታው መገለጥ የሚገባው መዋል የሚገባበት ጉዳይ ላይ አልዋለም ማለት ነው። አጋንንት ቢወጡ፣ በሽተኞች ቢፈወሱ፣ እልል የሚሉ ሰዎች ቢኖሩ፣ የሚያጨበጭቡ ሰዎች ቢኖሩ፣ እከሌ በጣም የሚገርም ነው ቢባል፣ በዚህ ሁሉ ውስጥ ግን እግዚአብሔርን ከኋላ አድርገን
እኛ ከፊት የምንቆም ከሆነ ስጦታው ለማይገባ ዓላማ ውሏል ማለት ነው። በየትኛውም አይነት ስጦታ ለቤተ ክርስቲያን ሲሰጥ ቤተ ክርስቲያን ለስሙ የሚገባውን ክብር ታመጣ ዘንድ ነው። ስለዚህ በሕይወታችን ለሚገለጠው ነገር ለየትኛውም ነገር ሁሌም ቢሆን ለእግዚአብሔር ክብር በሚያመጣ መንገድ ሊደረግ ይገባዋል። እርግጠኞችም መሆን አለብን፣ ቼክም ማድረግ አለብን። ይሄ ነገር ለእግዚአብሔር ክብር እያመጣ ነው ወይ? ከከበቡን ሰዎች በላይ ለእግዚአብሔር ክብር እየመጣ ነው ወይ? የኛ አገልግሎት በጣም ሻይናውት ከማድረጉ በላይ እግዚአብሔር እየተከበረ ነው ወይ? ሰዎች በዚህ አገልግሎት ውስጥ እግዚአብሔርን እያዩት ነው ወይ የሚለውን ሐሳብ መመልከት አስፈላጊ ነው። ክብርን ማምጣት በመጽሐፍ ቅዱስ አስተምሮ ውስጥ በጣም ትልቁና ወሳኙ እንደሆነ እናያለን ማለት ነው። እንግዲህ ይህንን ስጦታ በምንመለከትበትና ክብርን ለእግዚአብሔር በማምጣት ጉዳይ ላይ አተኩረን መስራት አለብን ብለን ስንል ምን ማለታችን ነው? እንዲህ ያለ አገልግሎት የሰዎችን አይን ወደኛ ስለሚያደርግ፣ ትኩረታቸውን ሁሉ ወደኛ ስለሚያደርግ፣ እከሌ እኮ በጣም ምናምን ስለሚባል፣ ሰዎች እኛን ለመጋበስ ስለሚሻሙ የዛኔ የእግዚአብሔርን ክብር እንዳንሻማ ጥንቃቄ የምናደርግ ሰዎች መሆን አለብን ማለት ነው። ሌላ ሐሳቦችን ማንሳት እንችላለን። ለምሳሌ በአማኞች መካከል ጥገኝነት እንዲኖር ምን ማለት ነው? አንዱ ለአንደኛው አስፈላጊ እንዲሆን ነው ስጦታ የተሰጠው። እግዚአብሔር ስጦታን ሁሉ አንድ ሰው ውስጥ ጠቅልሎ አልከተተም። ስጦታን የሰጠው ለብልቶች ሁሉ ነው። ብልቶች ሁሉም አስፈላጊዎች ናቸው። ስለዚህ እኔ መጋቢ ነኝ፣ የመመገብ ጸጋ አለኝ። ነገር ግን የሌሎች ጸጋ ያለባቸው ሰዎች ያስፈልጉኛል። እነሱ ውስጥ የሚገለጠው ጸጋ ለእኔ ያስፈልገኛል። ስለዚህ እኔ ብቻዬን ቤተ ክርስቲያን ነኝ የሚሉ ሰዎች እዚህ ጋር ውድቅ ይሆንባቸዋል ሐሳባቸው ማለት ነው። ብቻችንን ብልቶች ነን። ቅድም እንዳልኳችሁ ዶክትሬት ሰርተን አካል መሆን አንችልም። ብዙ በመማር ፕሮፌሰር በመሆን አካል መሆን አይቻልም። ፕሮፌት በመባል አፖስትል በመባል ቲቸር በመባል ፓስተር በመባል አካል መሆን አይቻልም። ብልት ነን፣ ሁል ጊዜም ብልት ነን። አንድ ህንፃ ሲገነባ የጡቦች መደራረብ ህንፃውን እንደሚገነቡት እኛ አንድ ጡብ ብቻ ነን ከአንዱ ህንፃ ላይ። ስለዚህ የሌሎች መኖር ለአካሉ መገንባት ለመንፈሳዊው ህንፃ የግድ አስፈላጊ ነው ማለት ነው። ስለዚህ እነዚህን ነገሮች መመልከት በጣም አስፈላጊ ነው ማለት ነው። ለምሳሌ እንደ አንደኛ ቆሮንቶስ ምዕራፍ 12 ከቁጥር 4 ጀምሮ እስከ 31 ያለውን ብታነቡ አንዳችን ለአንዳችን ምን ያህል አስፈላጊ እንደሆንን ግልጽ አድርጎ መጽሐፍ ቅዱስ ያስቀምጠዋል። ወገኖች ወይ እርስ በርሳችን እንፈላለጋለን። በድካማችንም በብርታታችንም ጸጋው ሲገለጥ አንዳችንን ማበርታት ስንችል፣ አካሉን ማነጽ ስንችል፣ ሌሎችን ለአገልግሎት ማብቃት ስንችል የዛኔ የጸጋው ስጦታው በሚገባው ቦታ መዋል ችሏል ማለት ነው። ስለዚህ በአማኞች መካከል ጥልቅ የሆነ መተሳሰር እንዲኖር ያደርጋል ማለት ነው። እንግዲህ እግዚአብሔር ሁሉን የጸጋ ስጦታ ለአንድ ሰው ብቻ አልሰጠም። አሁን ስላችሁ አንዳንዶች ምን ይላሉ? ጀስት እግዚአብሔር ለዚህ ቦታ ፓስተር አድርጎ ካስቀመጠኝ እኔ እያለው በሌላ ቦታ ለሌላ ሰው መናገር የለበትም፣ ስለዚህ ለእኔ ብቻ ይናገረኝ የሚል አቋም ያላቸው ሰዎች አሉና እግዚአብሔር በወደደው መንገድ ይናገራል። ስለዚህ በወደደው መንገድ ስለሚናገር ሁላችንም ዝግጁዎች መሆን፣ ከሌሎች ጋር አብረን ለማገልገል የምንዘጋጅ ሰዎች ልንሆን ያስፈልገናል ማለት ነው። በርካታ ነጥቦች አሉ እንደነገርኳችሁ። ቤተ ክርስቲያንን ከስህተት ትምህርትና ከመንፈሳዊ ማታለል ለመጠበቅ ነው። ለምሳሌ የማስተማር ጸጋ ያላቸው ሰዎች በቤተ ክርስቲያን ውስጥ ሲኖሩ የስህተት ትምህርት ቦታውን ያጣል ማለት ነው። ወዲያውኑ የተገለጠ ይሆናል ስር ሳይሰድ። ለምን ሲባል የማስተማር ጸጋ ያላቸው ሰዎች ትምህርቱን ይመረምሩታል፣ በእግዚአብሔር ቃል ይመረምሩታል። ትክክል ሳይሆን ሲቀር ይሄ ትክክል አይደለም ብለው ውድቅ ያደርጉታል ማለት ነው። ወይንም የሳተውን ሰው ለማቅናት ስራ ይሰራሉ ማለት ነው። ስለዚህ ቤተ ክርስቲያን ውስጥ የተለያዩ ጸጋ ስጦታዎች መገለጣቸው ጥሩ ነው። ነገር ግን የተሰጠበትን ዓላማ ማወቅ መገንዘብ በጣም
አስፈላጊ ይሆናል ማለት ነው። እንዲሁ አንድ ነጥብ ለመጨመር ያክል የክርስቶስ ባህሪን ለዓለም ለማንጸባረቅም ጭምር ነው የተሰጠን። እንዴት ነው የክርስቶስ ባህሪ ለዓለም የሚንጸባረቀው? ኢየሱስ ክርስቶስ ፍጹም በሆነ መለኮቱና ስብዕና የያዘውን ሙላት አጠቃላይ ቤተ ክርስቲያን በተለያዩ ስጦታዎች አማካኝነት በጋራ እንድታንጸባርቀው የእግዚአብሔርን ጸጋ እንድትገልጥ ተጠርታለች። ኤፌሶን 3 ከ7 እስከ 10 ሄደን ስናይ እንደዚህ ይላል። እንደ ኃይሉ ሥራ እንደተሰጠኝም እንደ እግዚአብሔር ጸጋ መጠን የወንጌል አገልጋይ ሆንኩለት። ፍለጋ የሌለውን የክርስቶስን ባለጠግነት ለአሕዛብ እሰብክ ዘንድ ሁሉን በፈጠረው በእግዚአብሔር ከዘላለም የተሰወረውን ምስጢር ሥርዓት ምን እንደሆነ ለሁሉ እገልጥ ዘንድ ይህ ጸጋ ከቅዱሳን ሁሉ ለማንስ ለእኔ ተሰጠኝ። ብዙ ልዩ ልዩ የእግዚአብሔርን ጥበብ አሁን በቤተ ክርስቲያን በኩል በሰማያዊ ስፍራ ውስጥ ላሉት አለቆችና ሥልጣናት ይታወቅ ዘንድ ነው የሚለው። የልጁን መልክ በቤተ ክርስቲያን ውስጥ ያዩ ዘንድ ለቤተ ክርስቲያን ስጦታ ሰጥቷል ማለት ነው። ስለዚህ በዚህ መንፈስ ቤተ ክርስቲያንን ከማቅናት አንጻር ጸጋ ስጦታዎችን መጠቀም ያስፈልጋል። እንግዲህ በዚህ ቆይታችን እያየነው የመጀመሪያው የእግዚአብሔር የጸጋ ስጦታዎች ለመረዳት የቃላት ፍችን መረዳት አለብን ብለን 4 የግሪክ ቃላቶችን ፈተና አይተናል። ከዛ በኋላ ደግሞ ስጦታው ለምን ተሰጠ፣ ለምንድን ነው የተሰጠው የሚለውን እንድናይ ሆነናል ማለት ነው። ሁላችንም የተሰጠን ስጦታ እንዳለ እናውቃለን። አዲስ ኪዳን ውስጥ ሁሉም አገልጋይ፣ ሁሉም ምእመን የጸጋ ስጦታን እንደተቀበለ እናውቃለን። ሁሉ ግን ቤተ ክርስቲያንን ለማነጽ መዋሉ ላይ እርግጠኞች መሆን መቻል አለብን ማለት ነው። በዚህ መሰረት ላይ ሆነን የዛሬውን እዚህ ጋር እናበቃለን። በሚቀጥለው የእግዚአብሔርን ቃል በደንብ አድርገን እንመለከታለን። ወገኖች ጌታ ኢየሱስ አብዝቶ ይባርካችሁ። አብረን እንጸልይና ፕሮግራማችንን እንጨርሳለን። የዘላለም አባት እግዚአብሔር ስለዚህ ጊዜ እናመሰግንሃለን። ስጦታህን ለቤተ ክርስቲያን ስለሰጠህ ተባረክ። እግዚአብሔር ሆይ የሰጠኸውን ጸጋ ባለመቀበል የጎደልንባቸውን ነገሮች ሁሉ ምህረት እንድታደርገን እንደገና ያልተቀበልናቸውንም ሰዎች መቀበል የምንችልበት ጸጋ እንዲበዛለን ደግሞ እንደ እግዚአብሔር ቃልና እንደ ሐሳብህ ማገልገል እንዲሆንልን በፊትህ እንጸልያለን። ስለ ሁሉ እናመሰግንሃለን። ጊዜውን ለታመኑ እጆች አሳልፈን ሰጠን። በጌታ በኢየሱስ ስም አሜን። ነፍሴ ከምትከሳ እርፍ ልበል ካንተ ልስማማና